ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። የ2018 ምርጫ ከመካሄዱ በፊት በርካታ የተቃዋሚ ፓርቲ አመራሮች፣ አክቲቪስቶችና የሚዲያ ባለሙያዎች እንደሚታሰሩ ታወቀ። ለአንከር ሚዲያ በደረሰ ጥብቅ መረጃ ከእስሩ በተጨማሪ በተጠና መልኩ የግድያ እርምጃ የሚወሰድባቸው ግለሰቦች ከወዲሁ ስማቸው ተለይቶ መያዙንም ለማወቅ ተችሏል። ለዚህም አብይ አህመድ የሚመራው ከደህንነትና ሌሎች የጸጥታ አመራሮች ጋር ልዩና የተጠና ዘመቻ መጀመሩን ከደህንነት መስሪያ ቤቱ በኩል በተላከልን መረጃ ላይ ተመልክቷል። ከመከላከያ ከፖሊስና ከደህንነት መስሪያ ቤቶች በተጓዳኝ በልዩ ሁኔታ የተቋቋመው ዘመቻ አብይ አህመድ በሰብሳቢነት ጀነራል ሹማ አብደታ፣ ተመስገን ጥሩነህ፣ ሽመልስ አብዲሳና ሲሳይ ቶላ ደግሞ አባል ሆነው ከክልሎች የተወሰኑ ለአብይ አህመድ ታማኝ ናቸው ተብለው የተመረጡ አመራሮች የተካተቱበት ሲሆን በሚስጥር የተዋቀረው ይህ ኮሚቴ ስራውን መጀመሩንም ለማረጋገጥ ተችሏል። አብይ አህመድ የምክክር ኮሚሽኑ እንቅስቃሴና ቀጣዩ ሀገር አቀፍ ምርጫ ብልጽግና በቀጣይ 30 ዓመት በኢትዮጵያ ውስጥ ለሚኖረው ወሳኝነት ቁልፍ ሚና እንዲጫወት ተደርጎ እየተሰራ በመሆኑ እንደ መንግስት ተረባርበን ተፈጻሚነቱን እውን ማድረግ ይገባል በማለት ላቋቋመው የዘመቻ ኮሚቴ ማብራሪያና የሥራ መመሪያ መስጠቱም ተመልክቷል። በዚሁ በሚስጥር በሚካሄደውና ጠላትን በማንኛውም መንገድ የማስወገድ የሚል ተልዕኮ የተሰጠው ዘመቻ ዝርዝር እቅዶች እንዳሉትም ታውቋል። በጫካ የሚንቀሳቀሱ ተዋጊዎችን በተቃውሞ ስም ሀገር ውስጥ ከሚሰሩ ፓርቲዎችና በውጭ ሀገር ከሚገኙ አመራሮች ጋር በማቀናጀት የብልጽግና መንግስትን በህዝባዊ እምቢተኝነትና በትጥቅ ትግል ሊጥሉ እንደሆነ ደርሰንበታል የሚል ማብራሪያ የሰጠው አብይ አህመድ ጨከን ብለን እርምጃ ካልወሰድን እንደ ፓርቲ እንጠፋለን ሲል አስጠንቅቋል። የመጀመሪያው እርምጃ ከዲያስፖራና ከኤርትራ መንግስት ጋር በግልጽ የሚሆን በሚስጥር ይገናኛሉ ብሎ ብልጽግና የሚጠረጥራቸውን የፖለቲካ ፓርቲዎችና አመራሮች ፊት ለፊት ከሚገኙ አባላቶቻቸው ጋር በቁጥጥር ስር እንዲውሉ ማድረግና ክስ መስርቶ የምክክርና የምርጫ ወቅት እስኪያልፍ ማቆየት እንደሆነ የገለጸው አብይ አህመድ ስለዚህ እርምጃ ሲያብራራም ባለፈው ወቅት ከአማራ ብልጽግና አባላት ጋር በመተባበር አቶ በረከት ስምኦንን ክስ መስርተን ወደ ዘብጥያ ማውረዳችን ከትግራይና ከአማራ ወገን ሊደረግብን የነበረውን መቀናጀት ለመቁረጥና የህልውና ማስከበር ዘመቻውን በታቀደለት መንገድ ለማገባደድ አግዞናል። የ2013 ምርጫ ላይ ወደ ወህኒ ያወረድናቸው የፓርቲ አመራሮችም ምን ያክል እቅዳችንን ለማስፈጸም እንደረዱን ማስታወሱ ጠቃሚ ይመስለኛል በማለት ነበረ። በዚህ መሰረት አሁን ላይ በእስር ላይ የሚገኙ የአማራ ተወላጆችና አቶ ታዬ ደንዳን ጨምሮ ሌሎች የፖለቲካ እስረኞች እስከ መጪው 2018 ምርጫ ድረስ ሊፈቱ እንደማይችሉ ነው የአንከር ሚዲያ ምንጮች የገለጹት። በዚህ ምስጢራዊ ተልዕኮ በተሰጠው የአብይ አህመድ ስውር ዘመቻ ሊወሰድ የታቀደው ሌላው እርምጃ የሃይማኖት አባቶች፣ ባለሀብቶች፣ ምሁራን፣ ተጽዕኖ ፈጣሪ ወጣቶችና የጥበብ ሰዎች እንዲሁም ህዝበኝነት የሚያጠቃቸው የብልጽግና አባላት በመዋቅሩ መሰረት እስከ ታችኛው የቀበሌ አስተዳደር ድረስ በማጥናትና በመሰለል እንቅፋት የሆኑትን ሰዎች የሚመለከታቸውን የክስ አይነት መስርቶ ወደ እስር ቤት እንዲወርዱና መዋቅሩን ከውስጥ ጭምር ማጽዳት እንደሚገባ በዝርዝር እቅዱ ላይ ተመላክቷል። ከሀገር ቢወጡ በመንግስት ላይ የመረጃና የፕሮፓጋንዳ ኪሳራ የሚያመጡ የዓለም አቀፍ ተቋማትና ዲፕሎማሲያዊ መድረኮች ላይ ጫና ሊያደርሱ የሚችሉ ዜጎችም እስከ ምርጫው ድረስ ከሀገር እንዳይወጡ ማድረግና በጥብቅ መከታተል የሚስጥራዊው የዘመቻ ኮሚቴ ተልዕኮ መሆኑን በደረሰን መረጃ ላይ ተገልጿል። ከወዲሁ ስራውን የጀመረው ሚስጥራዊ ኮሚቴ በዋናነት 5 የተቃዋሚ የፖለቲካ ድርጅቶች ላይ ትኩረት ያደረገ ሲሆን በቅርቡ አብይ በጠራው መድረክ ላይ ያልተገኙና ረግጠው የወጡ የፖለቲካ ፓርቲ አመራሮች ኢላማ ውስጥ ገብተው ክትትል እየተደረገባቸው እንደሆነም ተመልክቷል። በኦሮሚያ ክልል በአብዛኛው አካባቢ ስርዓት አልበኝነት መንገሱ ተገለጸ። ዓለም አቀፉ ቀይ መስቀል ኮሚቴ በኦሮሚያ ክልል በቀጠሉት ግጭቶች በሰላማዊ ሰዎች ላይ አስከፊ ቀውስ እየደረሰ መሆኑንም አስታውቋል። በኦሮሚያ ክልል በኦሮሞ ነጻነት ሰራዊት ኦላና በአብይ አህመድ አገዛዝ ሰራዊት መሃል በሚደረጉ ውጊያዎች ምክንያት በበርካታ ዞኖች ህብረተሰቡ ከፍተኛ ችግር ውስጥ እየገባ እንዳለ ነው ከደረሰን መረጃ ለማወቅ የተቻለው። በኦሮሚያ ክልል ከጥቂት አካባቢዎች በስተቀር አብዛኛው
በአብዛኛው ቀጠና መንግስታዊ መዋቅር የተዳከመበት የፌደራሉም ሆነ የክልሉ መንግስት መቆጣጠር የማይችሉበት እንደሆነ እየተገለጸ ሲሆን በተለይም በኦሮሚያና በሶማሌ ክልል ከቅርብ ጊዜ ወዲህ ያለው ፍጥጫ የበለጠ ክልሉን እያዳከመውና ስርዓት አልበኝነቱን እያስፋፋው እንዳለ ነው የተገለጸው። ዓለም አቀፉ የቀይ መስቀል ኮሚቴ በኦሮሚያ ክልል የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት እያደረጉት ያለው ውጊያ በሰላማዊ ሰዎች ላይ አስከፊ ቀውስ አስከትሏል፣ ነፍሰ ጡር መውለድ አልቻለችም ሲልም የቀይ መስቀል ኮሚቴ ባወጣው መግለጫ ላይ አስታውቋል። በሌላ በኩል በሶማሌና በኦሮሚያ ክልሎች መሃል የተፈጠረውን ፍጥጫ ተከትሎ በቅርቡ የሶማሌ ክልል ምክር ቤት ያስተላለፈውን መዋቅራዊ ውሳኔ በማስመልከት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ካቢኔያቸውን ለውይይት ሊጠሩ እንደሆነ ዞብል የተሰኘ በአገር ውስጥ የሚገኝ ሚዲያ ባወጣው መረጃ ገልጿል። የሁለቱ ኃይሎች ፍጥጫ ምስራቅ ኢትዮጵያን ወደ ለየለት ቀውስ ይከታል ተብሎ ስጋቱ ከያቅጣጫው እየተሰማ ይገኛል። በኦሮሚያ ክልል በአብዛኞቹ አካባቢዎች ከፍተኛ ሰብአዊ ቀውስ እየተከሰተ ሲሆን በቦረና፣ በጉጂ፣ በባሌና በወለጋ ከመንግስት ቁጥጥር ውጪ በሆነ መልኩ ህብረተሰቡ ለተለያዩ ችግሮች እየተጋለጠ እንደሆነ ነው ከሚደርሱን መረጃዎች ለማወቅ የተቻለው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ ገዢው ፓርቲ የኦሮሚያ ብልጽግና ነው። ይሄ የኦሮሚያ ብልጽግና የሚባለው በዋናነት መሰረቴ ነው ከሚለው ኦሮሚያ ክልል እንኳን በቅጡ ማስተዳደር ያልቻለበት ሰላምና መረጋጋት ማስፈን የማይችልበት ሁኔታ መፈጠሩ እየተሰማ ነው። ከዕለት ወደ ዕለት መንግስት የማይቆጣጠራቸው አካባቢዎች እየጨመሩ መጥተዋል። ዓለም አቀፉ የቀይ መስቀል ኮሚቴ እንዳስታወቀው ከሆነ በተለይም በኦላ በኦሮሞ ነጻነት ሰራዊትና በአገዛዙ የጸጥታ አካላት መሃል በሚደረጉ ግጭቶች የተነሳ ህብረተሰቡ ከፍተኛ ችግር ውስጥ ገብቷል። ነፍሰ ጡር እናት ሆስፒታል ሄዳ መውለድ ያልቻለችበት ሁኔታ መፈጠሩንም እየተገለጸ ነው። ከከተማ ራቅ ያሉ አካባቢዎች በተለይ ችግሩ የተስፋፋባቸው እንደሆነ ነው የተመለከተው። ስርዓት አልበኝነት ተስፋፍቷል። በሶማሌና በኦሮሚያ ክልል ያለው ሁኔታ ደግሞ ችግሩን የበለጠ እያወሳሰበው እንደሆነ ነው የሚነገረው። ኦሮሚያ ክልልም ከአብይ አህመድ እጅ እያመለጠ ነው የሚባለው ምን ማለት ይቻላል? አጠቃላይ በፌዴራል መንግስቱ ስር እየተዳደረ ነው ማለት አይቻልም። እንዲያውም በአንዳንድ በሚያደርጋቸው እንቅስቃሴዎች ከፌዴራል መንግስቱ በላይ ጉልበት አሳይቶ በአዲስ አበባም ከተማም ይሁን በኦሮሚያ ክልል አንደኛ ራሱ ግርግር እንዲፈጠር፣ ሞትና ስቃይ፣ ስደት እንዲፈጠር ሆን ብሎ የሚያዘጋጃቸው ኃይሎች እንዳሉ በአንዳንድ ቦታ ላይ የምናየው ምልክቶች እንደዛ ናቸው። በአንዳንድ ቦታ ላይ ደግሞ ከቁጥጥር ውጭ የሆኑባቸው በርካታ የኦሮሚያ ወረዳዎች፣ ዞኖች እሱ የሚቆጣጠራቸው እንዳልሆኑ ደግሞ ማየት ይቻላል። በአጠቃላይ በኦሮሚያ ክልል እየተፈጠሩ ያሉ ችግሮች በሁለት ዋና ምክንያቶች፣ አንደኛ ሆን ብሎ በተለይ በዋናነት ኮሬ ነገኛ የሚባሉ በሽመልስ አብዲሳ የሚያዛቸው ኃይሎች አሉ። እነሱ የሚፈጥሩት በተለይ በዋናነት በኦሮሞ ተወላጅ ባልሆኑ የኦሮሚያ ክልል ላይ የሚኖሩ በዋናነት የአማራ ተወላጆች ላይ ያነጣጠረ ከፍተኛ ጥቃት እየተፈጸመ እንደሚገኝና ይሄ ጥቃት በአርሲ አካባቢ አሁን ደግሞ እየተጠጋ በምስራቅ ሸዋ አካባቢ ከፍተኛ ጥቃት እየተፈጸመባቸው እንደሆነና ከትናንት ወዲያ እንኳን ከአዲስ አበባ ከተማ ወደ ማርቆስ እንቅስቃሴ ሲያደርግ የነበረ መኪና የታጠቁ ኃይሎች መከላከያ ባለበት አካባቢ ቱሉ ሚልኪ የሚባል ቦታ ላይ የአውቶቡስ ተሳፋሪዎች በአውቶቡስ ተሳፍረው የሚሄዱ ኃይሎችን በመኪናው እየተንቀሳቀሰ በጠራራ ፀሐይ ከቀኑ 5 ሰዓት ላይ አውቶቡሱን በመምታት ጎማውን በመምታት ሹፌሩን ጨምሮ 5 ተሳፋሪዎችን በመግደል በርካቶችን በማቁሰል በአካባቢው ቅርብ ቦታ ላይ በሚገኙ ሆስፒታሎች የቆሰሉ ሰዎች ሕክምና እየተደረገላቸው ነው። ግን በአካባቢው ላይ የመከላከያ ኃይል አለ፣ እርምጃ መውሰድ አንችልም፣ ምክንያቱም ከላይ ትዕዛዝ እየተሰጠን አይደለም በማለት ነው መልስ የሰጡትኝ እና አንዳንድ ቦታ ላይ መንግስት ሆን ብሎ በክልሉ ግርግር እያፈጠረ የአማራ ተወላጆችና ኦሮሞ ያልሆኑ ሌሎች ብሔር ተወላጆችን ከክልሉ ተሰቃይተው በቃኝ አንፈልግም ብለው እንዲወጡ ለማድረግ ከፍተኛ ሴራ እየሰራ ነው የሚገኘው። በሁለተኛ ደግሞ የኦላ ኃይሎች እየገፉ ሰራዊታቸው እየደረጀ እየተንቀሳቀሰ እንደመጣና አንተ እንዳልከው የሚወልዱ ብቻ ሳይሆን አስክሬን ተሸክመው ቤተክርስቲያን ወስዶ መቅበር የማይችሉበት ቤተሰቦቻቸውን ሄደው ከአዲስ አበባ እዚህ ቅርብ ቦታ ሸገር ከተማ አካባቢ ተንቀሳቅሰው ቤተሰቦቻቸውን መጠየቅም ይሁን ማስታመም እንደማይችሉ ከቤተሰብ ጋር የተቆራረጠ በርካታ የኦሮሞ ተወላጅ በተለይ በአምቦ አካባቢ፣ በሰሜን ሸዋ አካባቢ እንዲሁም በዚህ በምስራቅ ሸዋ አካባቢ ራቅ ባሉ ደግሞ በኦሮሚያ ዞኖች ደግሞ ከፍተኛ የሆነ እንግልትና ስቃይ እየደረሰባቸው እንደሆነ መረጃዎች ያመላክታሉ። የዓለም ቀይ መስቀል ማህበርም ይህን ያመለከተው ይሄ እንግዲህ ባለፉት
6 ዓመታት በኦሮሚያ ክልል ታይቶ ተሰምቶ የማይታወቅ የሰው ልጅ ሊያደርገው የማይችለው ከፍተኛ የሆነ ስቃይና በደል በህዝቡ ላይ እየደረሰ ነው። በተለይ በምዕራብና ደቡብ ኦሮሚያ በስፋት የሚንቀሳቀሰው የኦሮሚያ ነጻነት ግንባር ታጣቂ መከላከያ ኃይሎች ጋር እና ከኦሮሞ የተለያዩ የወታደራዊ አደረጃጀቶች ጋር በሚያደርገው የማጥቃት እንቅስቃሴ ዜጎች በነጻነት ተንቀሳቅሰው የፈለጉትን ነገር ማድረግ እንደማይችሉና በቤታቸውም ተቀምጠው ይህን ችግር ለማሳለፍ እንዳልቻሉና በሚደረጉ የተኩስ ልውውጦች ላይ ከፍተኛ በደል እየተፈጸመባቸው እንደሆነ በትናንትናው ዕለት እንኳን በኢሉ አባቦራ በአንድ ቅርብ ወረዳ ላይ በተደረገው የተኩስ ልውውጥ 1 ዓመት አካባቢ የሚሆናት ህፃን በጥይት ተተኩሳ እንደተመታችና የመንግስት መገናኛ ብዙሃን እኛ አላደረግነውም በተኩስ ልውውጥ ማን እንደመታት አይታወቅም ብለው ግን ኃላፊነቱን ራሳቸው መውሰድ እንዳልፈለጉና ነገር ግን ይህ ነገር እየተስፋፋ እየመጣ እንደሆነ ነው ማየት የቻልኩት። በዛሬው ዕለት ራሱ በምስራቅ ሸዋ ዞን በሶት ወረዳ ወለንጭቲ ከተማ ላይ የመንግስት የጸጥታ ኃይሎች የአማራ ተወላጆችን ራሳቸውን እየተከላከሉ እርሻቸውን እያረሱ የነበሩ የአማራ ተወላጆች ከተለያዩ ኮሬ ነገኛ አደረጃጀቶች ራሳቸውን እየተከላከሉ በራሳቸው ትጥቅ ሰላማቸውን አስከብረው የነበሩ ኃይሎች የመንግስት የታጠቁ ኃይሎች የክልሉ መንግስት የታጠቁ ኃይሎች ሂደው ትጥቃቸውን ባስፈቱ ማግስት በሌሊት የኮሬ ነገኛ ኃይሎች ናቸው የተባሉ ኃይሎች በሌሊት በመግባት ትጥቃቸውን ፈተው የተቀመጡ ኃይሎችን 20 የአማራ ተወላጆችን አፍነው በመውሰድ የት እንደወሰዷቸው አይታወቅም። ይህን ነገር የቀሩት ኃይሎች ለመንግስት ቢያቀርቡም እንኳን እናንተ ትጥቅ ይዛችሁ የኦሮሞ ኃይሎችን ለመምታት ስትንቀሳቀሱ የነበረ ነውና አይመለከተንም በማለት ከፍተኛ የሆነ ግጭት በአካባቢው ሊፈጠር እንደሚችል ነው ማየት የቻልኩት። ግን በአጠቃላይ በኦሮሚያ ክልል ኦላ እየወሰደ ያለው እርምጃ ከዕለት ወደ ዕለት እየሰፋ በመምጣቱ ወይንም የኦሮሞ ነጻነት ግንባር በኦሮሚያ ክልል አካባቢ በህዳር ወር የኢትዮጵያ ሰብአዊ መብት ኮሚሽን እንኳን ባስታወቀው መሰረት የዞን አስተዳዳሪዎችን ጨምሮ ከ48 በላይ የመንግስት ኃይሎችን የፖለቲካ አመራሮችን መግደሉና በዚህ በ3 እና በ2 ወራት እንኳን በዚህ በቅርብ አካባቢ በሰሜን ሸዋ በምስራቅ ሸዋና በአካባቢ የሚገኙ ቀበሌዎች ላይ ጥቃት በመሰንዘር ከ200 በላይ የመንግስት ታጣቂዎችን መግደላቸውንና የአካባቢው አለመረጋጋት ከክልሉ መንግስት ቁጥጥር ውጭ የሆኑ ወረዳዎች በርካታ መሆናቸውንና ይሄ ነገር እየሰፋ መጥቶ በክልሉ ከፍተኛ የሆነ አለመረጋጋትና ግጭቶች እየሰፉ እንደመጡ ነው የዓለም አቀፍ ቀይ መስቀል ኮሚቴ ያሳወቀው ይህ በእንዲህ እንዳለ በትግራይ ያለው ውጥረት እየተባባሰ መጥቷል። ከትላንት ጀምሮ በትግራይ በአንዳንድ ቦታዎች የተበተነው ወረቀት በህዝባዊ ወያኔ ሓርነት ትግራይ አመራሮችና ሰራዊት ላይ ህዝቡ አመጽ እንዲያስነሳ የሚጠይቅ እንደሆነ ለማወቅ ተችሏል። የትግራይ የሰላም ኃይል በሚል በቡ የሚንቀሳቀስ እንደሆነ የገለጸው ቡድን በበተነው ወረቀት ላይ ህዝቡ የህወሓትን ቡድን እንዲታገለውና ከስልጣን እንዲወገድ እንዲያደርግ የሚጠይቅ ወረቀት እንደሆነ ነው ለመረዳት የተቻለው። በትግራይ በርካታ ኃይሎች ተፈጥሯል። አብይ አህመድ የትግራይ የተለያዩ ኃይሎች እንዲፈጠሩ በማድረግ ክልሉን ለበለጠ ቀውስ እየዳረገው እንዳለ ነው መረጃዎች የሚያመለክቱት። የአቶ ጌታቸው ረዳ አዲሱ ፓርቲ ስምረት የተሰኘውም እንዲሁ በመቀሌ የከፈተው ቢሮ መዘረፉን ተከትሎ በመሃል ትግራይ ውጥረቱ እየተባባሰ እንዳለ ነው በመረጃዎች የተመለከተው። የሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደር ትግራይን ማረጋጋት አልቻለም፣ ከአቶ ጌታቸው ረዳ የበለጠ ክልሉን ለቀውስ እየዳረገ ነው የሚለው ወቀሳና ትችት ከያቅጣጫው እየተሰማ ባለበት በዚህ ወቅት በትግራይ ሌላ ዙር ጦርነት ሊከሰት እንደሚችል ነው የሚነገረው። በዚህ ዙሪያ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። የትግራይ ነገር እጅግ አሳሳቢ በሆነበት ደረጃ ላይ ይገኛል።